ሰላም ጋይስ እንዴት ናችሁ? ኤጀንሲ ከሆነ በኋላ እንዴት ኢንቫይት እንደምናደርግ እናያለን። ኢንቪቴሽን ኤጀንሲ የሚለውን እንነካለን። ኤጀንሲ የሚለውን ከነካን በኋላ መጀመሪያ ላይ ኢንቫይት ውስጥ የምትላለች እሷን እንነካለን ማለት ነው። እሷን ከነካን በኋላ እዚህ ጋር ሊንክ አለ። የኛ የኢንቪቴሽን ሊንክ አለ። ይሄ ነው ሊንኩ ኮፒ የምንነካው ደግሞ ኮፒ የሚለውን ነው ማለት ነው። ኮፒ የምንለውን እንነካለን። ኮፒ እንለዋለን ኮፒ ሰክሰስ አለን። ከዛ ሄደን ፔስት እናደርጋለን ማለት ነው። ፔስት አድርገን እንልካለን። ኦልሬዲ ይሄ ነው ሊንኩ። ሊንኩ ይሄ ነው ከፈለግን ፎርዋርድ ማድረግ እንችላለን። ከፈለግን ደግሞ ራሱን እየመጣን መላክ እንችላለን። ኤጀንሲ ውስጥ ያሉት ነገሮች ደግሞ ማይ ኢንካም ቱዴይ ማለት ዛሬ ያገኘነው ገቢ ነው ኮሚሽናችን ነው ማለት ነው። ቶታል ሆስት ፖይንትስ ማለት ደግሞ ይሄ ኤጀንሲ ሌብል ነው ማለት ነው። ኤጀንሲ ሌብል ዲ ኤጀንሲ ሌብል ያለው ኮሚሽን ሬቱ 4 ነው። ሲ ስንገባ ኮሚሽናችን 8% ይሆናል። ቢ ስንገባ 12% ይሆናል። ኤ ስንገባ 16% ኤ ሱፐር የመጨረሻው 20% ኮሚሽን ነው ማለት ነው። ሲ ለመግባት 2 ሚሊዮን ትራንዛክሽን ይጠይቃል። ይቺ መስመር ስትሞላ ማለት ነው። ይቺ መስመር ስትሞላ ነጯ አረንጓዴዋ ከሞላች 2 ሚሊዮን ትራንዛክሽን ተደረገ ማለት ነው። ወደ 8% ኮሚሽን እናድጋለን ማለት ነው። ቢ ለመግባት ደግሞ 10 ሚሊዮን ትራንዛክሽን ነው። ኤ ለመግባት 50 ሚሊዮን ትራንዛክሽን ነው። ሱፐር ለመግባት 150 ሚሊዮን ትራንዛክሽን ነው ማለት ነው። ሆስት ፖይንትስ የሚለው እዚህ ጋር ሆስት ነምበር 40 የሚለው በእኛ ስር ያሉት ሆስቶች ናቸው። ሰብ ኤጀንሲ ነምበር 11 የሚለው ደግሞ በእኛ ስር ያሉት ኤጀንሲ የሆኑት ናቸው ማለት ነው። ሆስት ፖይንትስ ማለት የኛ ልጆች ሆስት ነምበር ውስጥ ያሉት ልጆች በዛሬ ብቻ ያደረጉት ትራንዛክሽን ነው ማለት ነው። ቱዴይ ይላል። ሰብ ኤጀንሲ ሆስት ፖይንትስ ቱዴይ ማለት ደግሞ በእኛ ስር ያሉት ኤጀንሲ ዛሬ ብቻ ያደረጉት ትራንዛክሽን ነው ማለት ነው። ማይ ሆስት ፖይንትስ ፓርት 30 ዴይስ ማለት በእኛ ስር ያሉት ሆስቶቹ 40ዎቹ ሆስት በአንድ ወር ያደረጉት ትራንዛክሽን ነው ማለት ነው። ሰብ ኤጀንት ሆስት ፖይንትስ ፓርት 30 ዴይስ ማለት በእኛ ስር ያሉት ኤጀንቶቹ ከስራቸው ልጆች ይኖራሉ። የልጅ ልጆች ይኖራሉ በእነሱ ስር የተደረገ ትራንዛክሽን ነው ማለት ነው።